አለ ጦርነት በራሱ ስልጣን አገር ኢትዮጵያ የሰጠችው ታዲያ እሱ አልተወደደም። ይወደዳል። ይወዱታል። በጣም እወደዋለሁ። በቀን ስንት ያዩታል እሱን? አሁን ይመጣዳ። ስሙ ማን ነው ያውቁታል? አይ ስሙ ተላቀው ዶክተር አብይ ነው። ዶክተር አብይ ነው እንጂ ስሙን አላውቅም እኮ። ያው ዶክተር አብይ እኮ ስሙ ነው። አብይ ነው ስሙ። በቃ አብይ ነው። ለምን ወደዱት እሱን? እሱ ጦርነት የለውማ፣ ውጊያ የለውማ። በራሱ ስልጣን ነው የተመረቀ ሰው ሳይገል እኔ ልንገርህ። ቆይ እዚህ ቢመጣ ምን ይሉታል? በቃ አንተ በራስህ ስልጣን በራስህ ለፍተህ ደክመህ ተመርቀህ መንግስት ሆነሃል። እኛም ወደድንህ፣ አንተም ትወደናለህ። በቃ አለቀ። እዚህ ዘነው እንምጣ ዶክተር አብይን። አይ እሺ አይላችሁም። ለምን እሺ አይልም? እሱማ ያው ሁልጊዜ በቴሌቪዥን ይታያል አይደለም? ታዲያ ባለፈው ቤተ መንግስት እሄዳለሁ ሲሉ አልነበር? እሱን ፍለጋ ኧረ አላልኩም እንዴ እሄዳ። እሺ እሱ እዚህ ይመጣል ስንል እኔ ራሴ እሄዳለሁ እዛ አላሉም? እሱ መውሊዱ ገንዘብ ሊሰጠኝ ነው። ይሰጣል ተባለ። የመውሊድ የቸገረው ሰው አሮጌት ቸግሮኛል ብሎ ታለ። የቸገረው ሰው አንድ ሴት እየነገረችኝ ያለበት ቦታ ይወስድሽ ሰው ታገኘሽ የመውሊድሽን ገንዘብ ይሰጥሻል። እኛ አለን አይደል እንዴ? ትወስዱኛል? ለምን እኛ አለን አይደል? እኛ ከኛ ምን አጡ? ከሱ ነው የሚፈልጉት? እሺ ይመርቁት እሱን። ይሄው እሱን ይመርቁት። ላደርሰው ነው ይሄኛውን ቀርጬ ለሱ ልሰጠው ነው። ይመርቁት። መርቃትማ የመረኩ ነው። ታገር ሰላም፣ ተኢትዮጵያ ሰላም፣ ተዳር ድንበር ሰላም። እድሜ ይስጠው። አሜን። እድሜ ይስጠው። አሜን። እኛን ደግፈዋል፣ ይወዳችሁ ብለዋል። አላህ ይውደደው። አሜን። የመሬቱ ጌታ ይውደደው። አሜን። የሰማዩ ንጉሥ ይውደደው። አሜን። የጨረቃው ጌታ ይውደደው። አሜን። ዓለም ምሰሶ የቆመ አላህ መሬቱን የዘረጋ አላህ ራሱ ይወደው ያስወድደው። አሜን። አላህ መጀን መካ መዲና ነቢ መጀን ለመካ ለመዲና ቆይ እሰጥሃለሁ። ለመካ ለመዲና ማን አለው? የመካ የመዲና ዓለም ዙሪያ ሁሉም መካ መዲና ብሎ ይመጣል እንጂ በየሀገሩ መካ መዲና የለው። የኔ ልጅ መካ መዲና የለው። ለነቢ ናቸው እንጂ መካ መዲና ያላቸው። አሁን እንደ መካ መዲና የውደድህ አላህ። አሜን። እንደ መካ መዲና የውደድህ። አሜን። እንደ ነቢ የውደድህ። አሜን። እንደ ነቢያችን የውደድህ። አሜን። ሁሉም አገር መካ ብሎ ይመጣል እንጂ ብያለበት መካ የለውም። ለነቢ ብቻ ነው መካ መዲና ያላቸው። እንደ መካ መዲና እንደ ነቢያችን አላህ ውደድህ ልጄ። አላህ ውደድህ ሙሉ ይሁን። አሜን። ሶም ለበት አሜን።